ሄሎ ሻኩራ ተመልሰናል። አድማጮቻችን የዳዊት መለሰን ከአዲሱ አልበም ላይ አንድ ስራ መርጠን ተገባበዝን። ይሄ በነገር ላይ ይሄ ሙዚቃ የኔ ምርጫ ነው። ከአልበሙ ላይ በጣም የወደድኩት ነው። እነዚህ ሙዚቃዎች ሰማ ወደ ኋላ መለስ ያደርገኛል። ዳዊት ከዚህ በፊትም እንደዚህ ሞቅ ባሉ ስራዎች እናቀዋለንና ሚገርምክ ከነ እንቅስቃሴው ጭምር ነው የተመለሰልን። ዳዊት በሶሻል ሚዲያ ላይ እንዳጋራን በፌስቡክ ገጹ ላይ አጭሩን ቪዲዮ ካየኸው ዳዊት አሁንም ቀደም ሲል የነበሩ እንቅስቃሴዎች አሉ። መቼም ለማስታወስ ላልከዳሽ ቃላለኝ እዛለ ያለ አንዳንዴ የሆነ እንቅስቃሴ ከሆነ ሰው ጋር አብሮ ይመጣብሻል። ሌላ ሰው እንኳን ቢንቀሳቀሰው እንደንትና ነው ምትለው ነገር አለና ይሄንን አሁን እንችልቤ ላይ አጭር ቪዲዮ ጋር አብሮ የለቀቀለነን በማህበራዊ ሚዲያ በጣም ያው የበፊቱን እንቅስቃሴ ይዞልን ነው የመጣውና ያው በድምጽም እውነት ለመናገር ምንም የተነካ ነገር የለም። እንደነበረው እንደቀድሞ አልበሞቹ ያለው በነገርክ ላይ ከ20 አመት በኋላ አልበም ይዞልን ይምጣ እንጂ ዳዊት በየቀኑ አብሮን ነበር። ምክንያቱም ስራዎቹ በጣም ከውስጣችን ማይወጡ ሁሌም መናዳምጣቸው ስለነበሩ ያን ያህል ከኛ ርቆ ነበር ለማለት ይከብዳል። እውነት ነው። የበርካታ አድማጮች በ011 558 54 31 ወይንም 32 ላይ ሐሳብ አስተያየታቸውን እየሰጡን ነው። ተካበ ግርማና ዋሴ ግርማ ከካሳንቺስ እያደመጥናችሁ ነው። ሄሎ ሻኩራዎች ብለውናል። ወንድሙ ኮርኪሳ ከጀሞ፣ ማሪ ዱቃ ከልደታ፣ ኤፍሬም ዳንኤል ከገርጂ፣ ሽመልስ ባንቲ ከቦሌ ሆምስ፣ ቢኒያም ተስፋዬ ከሳሪስ የዘውትር አድማጮች ታችን ናቸው እና ሐሳብ አስተያየታቸውን ሰጥተውናል። እጅግ በጣም እናመሰግናለን። አብራችሁን ስላላችሁ እናመሰግናለን። ያው ሐሳብ አስተያየት ስለምትሰጡ